በመጨረሻ የአዲስ አበባን ጉዳይ ነው ማነሳለሁት። አዲስ አበባ አከራካሪ የሆነ መጥቷል። በተለይ በአክቲቪስትነትና በፖለቲካ ድርጅትም በኦሮሞ ስም የተደራጁት ያንን አካባቢ የኦሮሞ ልዩ ጥቅም ይገባዋል፣ የኦሮሚያ ክልል እምብርት ነው ያው ይሰሙታል መቼም እና ለብዙዎች ግራ የሚያጋባ ምን እንደሚሉም እንኳን አንዳንዴ በጣም ይቸግራል። ልዩ ጥቅም በኦሮሚያ ውስጥ ያስፈልገናል የሚል በህገ መንግስቱ ላይም አለ እያሉ የሚከራከሩበት ጉዳይ አለና እውን ኢትዮጵያን በአዲስ አበባ ላይ የባለቤትነት መብት በብሔር ደረጃ ማንሳት የምንችልባት ከተማንን ያንንስ ለማድረግ በዛች ከተማ ሲጀመር ጀምሮ እስካሁን የፈሰሰው ማንኛውንም ነገር በሙሉ እኛ ነን ያረግነው እንደማለት አይሆንም እና እንዴት አዩት? እቺን ከተማ የኔ ናት ማለት ይቻላል? እንግዲህ በክልል ደረጃ ከሄድማ ለምን አይባልም? ምክንያቱም የመንግስት ህግ የመንግስቱ በዚህ እኮ ነው ክልል የሚባለው ነገር መኖር የለበትም የሚለው በዛ ነው። ጠቅላይ ሚኒስትር አብይ የሚያራምድ ያለው ዘመናዊነትንና ሰብአዊ መብትን ምርጫ ሊያመጣ ዲሞክራሲያዊ ምርጫ ለማምጣት ይሞክራል። ግን የልጆች እንቧ ጨዋታ መሰለኝ። ምክንያቱም ይህንን ስርዓት ይዘ የትም ሰዎችን ለማታለል ካልሆነ በስተቀር ምንም አይነት ዲሞክራሲያዊ ምርጫ አይመጣም። ምክንያቱም ክልልና ዲሞክራሲ ተቃራኒ ናቸው። ልክ ኢህአዴግና ኢትዮጵያዊነት ተቃራኒ እንደሆኑ ማለት ነው። አዲስ አበባን በተመለከተ ከስሜታዊነት እና ከታሪካዊ ጥራዝ ነጠቅነት ነፃ መሆን ያስፈልጋል። ስሜታዊነት ያው ብዙውን ጊዜ እነዚህ ይልቁንም የአዲስ አበባ የኦሮሚያ ጥቅም ናት ምን የሚሉት በስሜት የሚሄዱ መሰለኝ። ከዛም በላይ ደግሞ በታሪካዊ ጥራዝ ነጠቅነት ነው። አዲስ አበባ የኢትዮጵያ መዲና ናት። የኢትዮጵያ መዲና ብቻ ሳይሆን የዓለም መዲና ናት። ያደገችውም ልክ እንደ ሌሎቹ የኢትዮጵያ ከተሞች ናቸው። በሸዋ ውስጥ የመጨረሻ ከተማ እሷ ናት፣ ግን የመጀመሪያው አይደለችም። እስከ ግራኝ ድረስ በረራ የምትባል እዛ አካባቢ የነበሩ ከተሞች አሉ። በካን፣ ሌሎችም ልክ የግራኝ ታሪክ ጸሐፊ እንደሚለው ከመንግስተ ሰማያት ለመንግስተ ሰማያት የሚቀርብ የማይታመን ከተማ የምላት አለች። ግራኝ እንግዲህ የኢትዮጵያን ከተሞች አጠፋ፣ ሀብቶችንም አጠፋ፣ ቤተክርስቲያኖችንም አጠፋ፣ ከፍተኛ ስልጣኔ ነው ያጠፋ። ከሱ በኋላ የመጡት ኢትዮጵያውያን ከግራኝ በፊት የነበረውን የኢትዮጵያን ታላቅነት መልሶ ለማምጣት ሞከሩ። ለብዙ ጊዜ አልሆነላቸው። የታችኛውን ወገን ወደ በግብር ላይ እንዲያውል ምንድነው ተልዕኮ የተሰጠው የሸዋው ክፍል ነው። እንግዲህ በሸዋ ብዙ የሸዋ ነገስታት ለማለት አይቻልም። ሳህለ ስላሴ ንጉስ ሳህለ ስላሴ እስከምንደርስ ድረስ የሸዋ ገዢዎች በተለያየ ጊዜ ለተለያየ ከተማ ቆርቁራል። መጀመሪያ በ1680ዎቹ ላይ አያበራለች፣ ከዛ ቀጥላ እኔ ያለች፣ ከዛ ቀጥላ ዶቃቂት አለች፣ ከዛ ቀጥላ ሀራምባ አለች፣ ከዛ ቀጥሎ አንኮበር አለ፣ ከዛ ቀጥሎ ቁንዲ አለ፣ ከዛ ጎለላ አለ፣ ቀጥሎ ሰላ ድንጋይ አለ፣ ከሰላ ድንጋይ ቀጥሎ ደብረ ብርሃን አለ፣ እንጦጦ አለ። እንግዲህ አዲስ አበባ የሚመጣው ከእንጦጦ በኋላ ነው። አሁን አዲስ አበባ ራሷ የዛ የሌሎቹ ከተማ ችግሮች ስለነበራት አፄ ምኒልክ የለም ወደ አዲስ ዓለም ይሄዳሉ አሉ። ህዝቡ ጮሄ። ይልቁኑ የውጭ ሀገር ሰዎች አይ ይሄ በጣም ጥሩ አይደለም፣ ምንም መጥፎ ነው፣ አንሄድም እስከ ማለት ሲደርሱ አይ እንግዲህ አዲስ አበባ እንቆይ፣ ግን እንጨት ዛፍ ስለሚያስፈልገን ወደ አዲስ ዓለም መንገድ እንክፈት። መንገድ ተከፈተ። ከዛ በኋላ ደግሞ ባህር ዛፍ መጣ። አዲስ አበባ ቋሚ ከተማ ሆና ቀረች። እንግዲህ ይሄ ነው ታሪኳ ማለት ነው።
ይቺ ከተማ እንግዲህ ንጉሱ እዛ ሲቋቋሙ ሳለ ከንጉሱ ጋር የሚመጡት ሙያዎች አሉ። አንደኛ ጦር ሰራዊቱ አሉ፣ ምክንያቱም ለንጉሱ አገልግሎት የሚሰጡት ማለት ነው። አንደኛ ጦር ሰራዊት አለ። ከዛ በኋላ መኳንንቶቹ አሉ፣ መሳፍንቶቹ አሉ። ከዛ ሸማኔዎች አሉ፣ ሸክላ ሰሪዎች አሉ፣ ቀጥቃጮች አሉ፣ አንጣሪዎች አሉ፣ ነጋዴዎች አሉ። እውነቱን ለመናገር አዲስ አበባ ለመሆን የጀመረችው የመጀመሪያው ነጋዴ በጣም የታወቀ ነጋዴ እሱ ስልጣን ወስዶ ነጋድራስ ተብሎ ሲሾም ነው። ከዛ በኋላ ነው እንግዲህ ቅርጽ መያዝ የጀመረችው። እንግዲህ ይሄ ነው የአዲስ አበባ ታሪክ ማለት ነው። ብዙ ባለሙያዎች ያቀፈች ከተማ ናት። እንግዲህ ከተማን ከተማ ለማድረግ እረኛ፣ ዘላን፣ ከብት ጠባቂ ከተማ አያስፈልገውም። ከተማን ይዘርፋል እንጂ የከተማ ነዋሪ ሊሆን አይችልም። ከተማ የሚመጣበት ዋናው ምክንያት ምንድነው? ከብቱን ለመሸጥ፣ ከከብቱ ያገኘውን ነገሮች ለመሸጥ ወይ ደግሞ እህሉን ለመሸጥ ነው። የከተማን ከተማ የሚያደርጉ ወይ የሚፈጥሩት ባለሙያዎች ናቸው። አሁን እንግዲህ የጠቀስኩላቸው እነ ሸማኔዎች፣ ጦሩ፣ ወታደሩ፣ መኳንንቱ፣ መሳፍንቱ። ከዛ በኋላ አዲስ አበባን በተመለከተ ከአድዋ ድል በኋላ አዲስ አበባ ከማንኛውም አገር ይበልጥ ከተሞች ይልቅ የዓለም አቀፍ ከተማ ሆና ቁጭ አለች። ምክንያቱም አውሮፓውያን የደጅ ጠኞች ወይ ደግሞ ከኢትዮጵያ ጋር ግንኙነት ለመፍጠር የሚፈልጉት ኤምባሲዎቻቸውን መላክ ጀመሩ፣ ሰራተኞቻቸውን መላክ ጀመሩ። በአዲስ አበባ የነበረው የውጭ ሀገር ህዝብ በጣም ሰፊ ነበር፣ ግን አብዛኞቹ ግሪኮች፣ አርመኖች፣ ኢጣሊያኖች ነበሩ። ከዛም ደግሞ ከአድዋ በኋላም ከአድዋ በፊትም አዲስ አበባ ላይ የሰፈሩ መኳንንቶች ከተለያዩ ግዛቶች የመጡ ናቸው። በሰፈር ነው የሚሄደው። ግን በቋንቋ በሚናገሩት ቋንቋ ከለየናቸው ምንድነው? ከአማርኛ ተናጋሪ አካባቢ ከመጣ አማርኛ ተናጋሪ ይዞ መጣል። ኦሮሞኛ ተናጋሪ የመጣ አካባቢ ከሆነ ኦሮሞኛ ተናጋሪ ይመጣል። ከዛ ቀጥሎ ጉራጌዎች አሉ፣ ዶርዜዎች አሉ፣ ትግሬዎች አሉ። እነዚህ ናቸው እንግዲህ አዲስ አበባን የገነቧት ማለት ነው። ከዛ ጳጳሱ አቡነ ማቴዎስ መናገሻቸው ሲያደርጉ ደግሞ የቤተ ክህነት ሰዎችም እዛው መጉረፍ ጀመሩ። እንግዲህ አዲስ አበባ ቀስ እያለች ያደገች ከተማ ስትሆን እንድታደግም ያበቃት ምንድነው? በቋሚነት በመቆየቷ ነው። ይሄ ነው እንግዲህ አዲስ አበባን የሚያደርጋት እንጂ የማንም ብሔረሰብ ከተማ አይደለችም። የኢትዮጵያውያን በሙሉ ያለሟት አንድ ያደረጓት ልክ እንዳልኩ ጉራጌዎች፣ ዶርዜዎች፣ ትግሬዎች፣ ኦሮምኛ ተናጋሪዎች፣ አማርኛ ተናጋሪዎች፣ የውጭ ሀገር ሰዎች፣ ሸማኔዎች እነዚህ በሙሉ ተሰብስበው ነው አዲስ አበባን የፈጠሯት። እንግዲህ እነዚህ ሰዎች ናት። ግን አሁን ችግሩ የሚመጣው ምንድነው? በክልል ከተቋቋመ ችግሩ ወይ አዲስ አበባ ራሷ ክልል መኖር አለባት። ልክ እንደ ሌሎቹ የዚህ የተለያዩ የዓለም ክፍሎች ዋና ከተሞች እንደ ዋሽንግተን መሰሉ። አለበለዚያ በኦሮሞ ውስጥ አስቀምጠው የኦሮሞ ከተማ ዋና መናገሻ እዛ ካስቀመጡ እንደ ጥቅማቸውን አሁን እኮ ከጥቅም በላይ ሄደዋል። አንተ ጥቅም ነው አልከኝ። ከጥቅም በላይ ሄደዋል። ከጥቅም በላይ ሄደው የባለቤትነት ጥያቄ አድርገውታል። አዲስ አበባ የማን ናት ወደሚል ነው የደረስነው። በጥቅም ላይ አይደለም። ጥቅም ያ አልፏል። ከዛ አልፈን ባለቤቱ ማን ነው ወደሚለው ነው የደረስነው። ባለቤቱ እንግዲህ የኦሮሞ ዋና ከተማ ከሆነች ባለው በክልል አስተዳደር መልክ ማለት ነው ማንም ሊክድ አይችልም። የኦሮሞ ናት። ባህር ዳር የአማራ ከሆነች ማነው የጋምቤላ ከተማ የመቀሌ የትግራይ ከሆነች አዲስ አበባ የማትሆንበት ምክንያት የለም። ይሄ እንዳይሆን ትልቅ ብጥበጣም እንዳይፈጠር ይሄ መንግስት ማድረግ የሚገባ ወይ ክልሉን ማፍረስ ነው ወይ አዲስ አበባን ራሱን የቻለ ክልል ማድረግ ነው።
ከተማም ትልቅ ከተማም ስለሆነች መስፋፋት አለባት። በዚህ ምክንያት ከኦሮሞ ከተባለው ሀገር ኦሮሚያ ከተባለው ሀገር በጣም ከፍተኛ የሆነ መሬት ቆርሶ ልክ ጣሊያኖች እንዳደረጉት ሸዋ የሚባል ግዛት መፍጠር አለበት። በዛ ውስጥ አዲስ አበባ ልትኖር ትችላለች። አለበለዚያ ክልል ማጥፋት ነው። በጣም ነው የማመሰግነው። ትልቁን ችግር በደንብ ተረድተውታል። ክልል የተባለ ነገር እስካልጠፋ ድረስ በኢትዮጵያ ውስጥ ምንም አይነት ሰላም እንደማይኖረን፣ ክልል ማለት በተለይ የቋንቋ ክልል እና ለሰጡኝ ማብራሪያ ረጅም ጊዜ ወስደው ለሰጡን ትምህርት ከልብ ነው የማመሰግነው። በጣም እግዚአብሔር ይስጥልኝ ፕሮፌሰር ኃይሌ፣ በጣም አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሰላም ሁኑልኝ። ሰላም